የሚመሩ ወደ ዘላለም ህይወት የሚወስዱ ሁለት መንገዶች አሉ እግዚአብሔር ያዘጋጃቸው። ያ የክርስቲያናው የሆነ ህይወቱን ትዳር ውስጥ ኤክሰርሳይዝ ለማድረግ ነው እንጂ የሚገባው 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ተመልሶ በሶስተኛው ቀን ሰርግ ሆነ በቃና ዘገሊላ ሰርግ ሆነ ይላልና ሁለተኛው መንገድ ደግሞ የቃና ዘገሊላው መንገድ ይባላል። እንደው ለዕለት እንጀራ እንኳን እየተጸለየ የዘላለም ህይወትን ለምትሰጥ ሚስትማ እንዴት አይጸለይም? ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ልጆች የቅዱሳን ሁሉ ወዳጆች በኃያሉ በእግዚአብሔር ስም እንዴት ዋላችሁ? እንዴት አመሻችሁ? እንዴት ሰነበታችሁ? እንደ በደላችን እንደ ክፋታችን ብዛት ሳይሆን እንደ እርሱ ቸርነትና ይቅርታ ለዚህ ሰዓት ያደረሰን የአባቶቻችን እንደ ቸርነቱም ደግሞ የሁላችን አምላክ ስሙ ከአጽናፍ እስከ አጽናፍ ዓለም የተመሰገነ ይሁን። ድንቅና አድራጊ ተአምረኛ ከማዳኑ ጋር ይታወደኛ። በእኔ ርዕሱ ከመጠበቅ እስከ መተዋወቅ ብየዋለሁ። ስለዚህ በዚህ ጊዜ ውስጥ 3 ነገሮችን እንመለከታለን። አንደኛ ጓደኛ ከመያዝ በፊት ያለው የመጠበቅ ጊዜ ምን እንደሚመስል፣ ከዛ ቀጥሎ ደግሞ ጓደኛ በሚያዝበት ጊዜ እሱ ምን መምሰል እንዳለበት፣ ከዛ ቀጥሎ ደግሞ እንደገና በሶስተኛ ደረጃ በዚህ በምንጠብቅበትና ጓደኛ በምንይዝበት ጊዜ ሊኖሩ የሚችሉ ፈተናዎች ይኖራሉ፣ ሊኖሩ የሚችሉ ውጣ ውረዶች ይኖራሉ። ክርስቲያናዊ በሆነ መንገድ እነዚያን እንዴት አድርገን ልናልፋቸው እንደምንችል እንመለከታለን ማለት ነው። እግዚአብሔር አምላካችን እንግዲህ በመካከላችን ተገኝቶ እንዲያስተምረን እንዲመክረን መልካም ፈቃድ ይሁንልን። ወደ 3 ክፍለ ጊዜ አብረን እንቆያለን። በእነዚህ 3 ክፍላተ ጊዜያት ላይ የመጀመሪያው እንግዲህ መጠበቅ የሚለውን ነገር ይሄ በእንግሊዘኛው ዌይቲንግ የምንለው ማለት ነው ነገር እንመለከታለን። ከዛ ቀጥሎ ደግሞ እሱ እልፍ ብሎ ጓደኛ ከመተዋወቅ ጀምሮ ከዛ ግን ጓደኝነቱ ግን ታርጌቱ በህሊናው ወደ ትዳር መሄድ ነው እንጂ ዝም ብሎ ቦይፍሬንድ ገርልፍሬንድ አይነት አይደለም። እሱ አይደለም። ከዛ ደግሞ እንደገና እነዚህ ሁለቱን ሂደቶችን ስናልፍ ግን የራሱ የሆኑ ውጣ ውረዶች አሉት። እነዚያ በትንሽ ዋጋ እንድታልፏቸው የሚያደርግ ነገር ነው የምናወራ ማለት ነው። አንድ ምሳሌ አለ። ወደ ፍቅር መግባት ይላሉ አንዳንድ ሰዎች፣ አንዳንድ የተማሩ ሰዎች ምን ይላሉ? ወደ ፍቅር መግባት ከተቃራኒ ጾታ ጋር ፍቅር ውስጥ መግባት ልክ እንደ ዋና ነው ይላሉ። እንደ ዋና ነው። ምን ማለት ነው? ዋና እንግዲህ ያምራል አይደል? ደስ ይላል፣ ከውጭ ሲያዩት ደስ ይላል። ግን አንዳንድ ሰው ዋና ስላማረው ብቻ ወደ ዝም ብሎ ዘሎ ሊገባ ይችላል። ዘሎ ገብቶ ታዲያ ግን አንዳንዴ ህይወት ውሃ ሰጭ እንደሆነ ሁሉ ህይወቱም ሊያጠፋ ይችላልና ገብቶ እንግዲህ ትንፋሽ ሊያጥረው ይችላል፣ ሊሰጥም ይችላል። ህይወቱን ጭምር እስከ መክፈል ነገር እንደው ያደጋ ወይም የሆነ ሰው አይቶት ድንገት ካላወጣው በስተቀር ህይወቱንም ጭምር ሊያጣ ይችላል። ልክ እንደዚሁ የፍቅር ግንኙነቱም ከውጭ ሲያዩት ደስ ይላል። ከሆነ ሰው ጋር አብሮ መሆን እንደው ዝም ብሎ የልባችሁን የሚያደምጣችሁ ሰው ማግኘት፣ እንደው ባለትዳር መባል፣ በጊዜ ማግባት፣ መውለድ፣ ልጅ ማሳደግ ደስ ይላል። ከውጭ ሲታይ ነው። ግን ታዲያ ይሄ ልክ እንደ ቅድም እንዳልኳችሁ ዋና ሳይማሩ ወደ ውሃ ውስጥ መግባት ለህይወት አደጋ እንደሆነ ሁሉ ስለዚህ ጉዳይ ላይ በቂ የሆነ ግንዛቤ ሳንይዝ መግባትም ተስፋ እስከማስቆረጥ ድረስ ሊደርስ ይችላል። ህይወታችንንም ጭምር ሊነጥቀን ሁላ ይችላል ማለት ነው። አንዳንዶቹ ድጋሜ እንዳንሞክረው ሁላ ሊያደርግ ይችላል። እንደው በቃ ደከመኝ፣ ሰለቸኝ፣ እኔን የሚፈልገኝ ሰው የለም እስከ ማለት ድረስም ጭምር ደርሰን ራሳችን ላይ አላስፈላጊ ነገር ልንይዝ እንችላለን። ምን ሆኜ ነው ምንድነው የጎደለኝ ብለን ራሳችንን እንድንጠራጠር ሁላ ሊሆን ይችላል ማለት ነው። የሆነ የጎደለኝ ነገርም አለ ብለን እስክንጠራጠር ከዛ አለፈ ሲል ደግሞ እንደገና
ለራሳችን በጎ ያልሆነ አመለካከት እንዲኖረን ሊያደርግ ይችላል ማለት ነው። እና ቀድሞ መማር አስፈላጊ ነው ማለት ነው። አንዳንድ ጊዜም ወደ እጮኝነት ደረጃ ደርሳችሁ ስንገባ ምንለው ነገር ደግሞ አለ። ወደ እጮኝነት ደረጃ ላይም ቢሆን ተደርሶ ደግሞ እንደገና ልክ እንደምን መሰላችሁ ልክ እንደ መኪና እንደመንዳት ነው። ታዲያ ግን መኪና መንዳት ያምራል፣ ደስ ይላል። ግን መንጃ ፈቃድ ሳያወጡ መንዳት ደግሞ አደጋ ውስጥ ይከታል። በተመሳሳይ ስለዚህ ጉዳይ ላይ በቂ ዕውቀት ከሌለን በተለይ በዚህ ዘመን ያለ መሪ ዝም ብሎ መግባት ሄዶ ዝም ብሎ የትራፊክ ሕግን ሳያውቁ ሄዶ መጋጨት አልፎ ተርፎም እኛው ራሳችንንም የጫናቸው ሰዎችንም ጭምር አደጋ ውስጥ መክተት ነው የሚሆነው ማለት ነው። እና ይሄ ለህይወት ዘመን ሁሉ ከባድ ዋጋ ሊያስከፍለን ይችላል። አሁን ያለንበት እድሜያችን ሁሉ ምሳሌ መሰጣት ምሳሌ አለች እዚህ ጋር ጠባሳ አለችና አስራዎች ውስጥ ያለው ውሻ ነክሶኝ ነው። ታዲያ ከዛ በኋላ ብዙ የሆንኳቸው ነገሮች አሉ። እነዚያን አላስታውሳቸው በምን ምክንያት እንደተፈጠሩ። ይሄኛው ግን ምንም አረሳው። ለምን በአስራዎች ውስጥ ያለው የነከሰኝ ነው። በተመሳሳይ የፍቅር ግንኙነትም በአስራዎች ውስጥ ሲጀመር ብቻ የምናስታውስበት እድሜ ላይ የሆነ ነገር የሚከሰት ስለሆነ እሱ ጠባሳው የህይወት ዘመናችን ሁሉ ጠባሳ ይሆናል እና ሁሌ ይታያል። ይሄን ውሻውን አረሳውም እንዳልኳችሁ እና በዚህ ጊዜ ላይ የሚገጥመን ነገር መቼም ቢሆን መቼ አንረሳውምና ይሄንን ነገር በአግባቡ እንድናልፈው የሚያደርግ ስልጠና በጣም አስፈላጊ ነገር ነውና ስለዚህ ጉዳይ ነው የምናወራው ማለት ነው። ስለዚህ በመጀመሪያው ክፍለ ጊዜ ዛሬ የመጀመሪያውን ክፍለ ጊዜ ነው የምንመለከተውና ወደዚህኛው ምን እንመለከታለን? ወደ ድህነት የሚመሩ ወደ ዘላለም ህይወት የሚወስዱ ሁለት መንገዶች አሉ እግዚአብሔር ያዘጋጃቸው። አንደኛው ገዳመ ቆሮንቶስ እንለዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መጥቶ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳም ነበር ሄደው ወደ ገዳመ ቆሮንቶስ ነበር ሄደው እና አንደኛው መንገድ ለትራፊክ ክፍት ያደረገው ለቅድስና መንገድ ክፍት ያደረገው መንገድ ቢኖር የመጀመሪያው የገዳመ ቆሮንቶስ መንገድ ነው። ወይም በሌላ አገላለጽ የብቸኝነት መንገድ ልንለው እንችላለን። ብቸኝነት ግን ቅዱስ የሆነ ብቸኝነት እንጂ ዝም ብሎ አይነት ብቸኝነት አይደለም። ቅዱስ የሆነ ብቸኝነት ወደ እግዚአብሔር የሚያደርስ ብቸኝነት ነው እና እሱ አንደኛው መንገድ ነው። እሱን ላልቻልን ደግሞ እንደኔ አይነቶቹ ደግሞ ከሆናችሁ ደግሞ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ተመልሶ በሶስተኛው ቀን ሰርግ ሆነ፣ በቃና ዘገሊላ ሰርግ ሆነ ይላልና ሁለተኛው መንገድ ደግሞ የቃና ዘገሊላው መንገድ ይባላል። ስለዚህ እነዚህ ሁለቱም መንገዶች እንመለከታለን ማለት ነው በዚህ በመጀመሪያው ክፍለ ጊዜ ላይ። ታዲያ ግን እንዲህ ስናደርግ እነዚህ በቀላሉ አይለጁ፣ በጣም ከባድ ናቸው። የኔ መንገድ የትኛው ነው? የገዳመ ቆሮንቶስ መንገድ ነው ወይስ የቃና ዘገሊላው መንገድ ነው ብለን በጣም ለመለየት በጣም ነው የሚቸግሩ፣ አስቸጋሪ ናቸው። እና አንዳንድ ጊዜ ሁለቱም ጸጋ ናቸው። የመጀመሪያ ነገር መረዳት ያለን ሁለቱም ጸጋ ናቸው። ሁለቱም የእግዚአብሔር መንገድ ናቸው። ሁለቱም በእግዚአብሔር ፈቃድ የሚጀመሩ ናቸው እንጂ በእኛ ፈቃድ እና አንዳንድ ጊዜ የገዳመ ቆሮንቶስ መንገድ ሆኖ ሳለ ጥሪያችን የግዴታ ካላገባሁ ብለን እንላለን፣ ትግል እንገጥማለን። አንዳንድ ጊዜ ደግሞ መመንኮስ እያለብን ካላገብን፣ አንዳንድ ጊዜ ደግሞ ማግባት እያለብን የግድ ካልሞነኮስኩ ብለን እንላለን እና በዚህ መሃል ላይ በጣም እንቸገራለን። ስለዚህ ምን እናደርጋለን? ለፈቃደ እግዚአብሔር እንዴት ራሳችንን አስገዝተን ይህንን መንገድ ልንለየው የምንችልበትን መንገድ እንመለከታለን አብረን ማለት ነው። እና በዚህ ሰዓት ላይ ስለ ወይዘሮ ትዕግስት እናወራለን። ስለ ትዕግስት እንዴት አይነት ፍሬ እንደምታመጣ እንመለከታለን። ከዛ ደግሞ እንደገና ይሄ እነዚህ ታዲያ ግን ጓደኛ ተይዘው ወይ የሆነ ነገር ተደርጎ አይደለም የሚወሰኑ፣ ቀድሞ ነው የሚወሰኑ። ቀድሞ ወደ ጓደኛ ከመሄዳችን በፊት ምክንያቱም የድንግልና መንገድም ሊሆን ይችላል፣ የብቸኝነት መንገድም ሊሆን ይችላል። ጉዟችን ጓደኛ ይዘን ቴስት አድርገነው ሞክረነው አይደለም ወደዛ ህይወት የምንሄደውና ወደዛ ከመሄዳችን በፊት ብቸኝነትን ማጣጣም ያስፈልጋል፣ በአግባቡ መቅመስ ያስፈልጋል። ከዛ በኋላ በዚሁ ብቸኝነትን በአግባቡ ሳናጣጥም ካለፍን ትዳር ውስጥ እንኳን ብንገባ ትዳር ውስጥ ገብተን ብቸኝነትን ልንፈልግ እንችላለን፣ ተመልሰን ማለት ነው። ተመልሰን አሁን አንዳንድ ባለ ትዳሮች ይላሉ ነፃነቴን አሳጣሽኝ ይላሉ። ለምሳሌ ትዳር ውስጥ ገብተው እኮ ነው ነፃነቴን አሳጣሽኝ፣ ነፃነቴን አሳጣኸኝ
ይሄ ማለት ምን ማለት ነው? ብቸኝነትን ይፈልጋሉ። አንዳንድ የግላቸው የሆነ ነገር ይፈልጋሉ። እነሱ ቀድሞ በብቸኝነት ጊዜ ማለፍ የነበረባቸው ናቸው። የሆነ ሆኖ ስለ ብቸኝነት ጥቅማቸውም ጭምር እናወራለን። ከዛ በኋላ እነዚህን ሁሉ ለመለየት ደግሞ እንደገና በዙሪያችን ላይ ሊቆሙ የሚገባቸው 3 አካላት አሉ። እነሱን እንመለከታለን። ከዛ በኋላ ስለ መዘጋጀት እናወራለን። መዘጋጀት ማለት ወደ የትኛው መዘጋጀት ነው? የፍቅር ጓደኝነትን ከመጀመራችን በፊት እኛው ራሳችን ያለንን አቋም እንመረምራለን። ስለ ዝግጅት መንፈሳዊ ትርጉም፣ ከዛ ስለ ብስለት፣ ስለ 3ቱ መሰረታዊ ግንኙነቶች የሚባሉ አሉ። ስለ ተሳሳቱ እውነታዎችም ጭምር ደግሞ እንመለከታለን አብረን። ሰው የሚላቸው እኛም እንደ እምነት አድርገን የቆጠርናቸው የተቀበልናቸው ግን የተሳሳቱ የሆኑ በእግዚአብሔር ዓይን ምን እንደሚባሉ እንመለከታቸዋለን እነሱን ማለት ነው። ወደ መጀመሪያው እንምጣ። እንዳልኳችሁ ስለ ፍቅር ግንኙነት ሳያውቁ መግባት ማለት መዋኘትን ሳይለማመዱ ዞሎ ውሃ ውስጥ እንደመግባት ነውና ቀድሞ ማወቅን ይጠቅማል ማለት ነው። ስለዚህ እንዲህ ለመሆን ስለ 2ቱ መንገዶችን እንመልከታቸው። 2ቱ መንገዶች የሚባሉት 2 ጸጋዎች ነው የሚሏቸው አባቶቻችን። 2 የህይወት መንገዶች ይሏቸዋል። እነ ቅዱስ አትናቴዎስ እነ ቅዱስ ባሲሊዮስ ዘቄሳርያ እንደዛ ይሏቸዋል። ግባቸው አንድና አንድ ነው፣ መንግስተ ሰማያት ነው። ያገባም ቢሆን አንድ ነው ግቡ፣ መንግስተ ሰማያት መግባት ነው። ያላገባም ቢሆን አንድ ነው። ብቻ የክርስትና ግቡ እንዳጠቃላይ ክርስቲያን የመሆን ግቡ የማግባት ያለ ማግባት ሳይሆን ምንድነው? ድገሙት። ክርስቲያን የሆነው እንድናገባ ወይም እንዳናገባ ሳይሆን ምንድነው ነው? ስለዚህ አሁን ከዚህ በታች መሆን አለባቸው 2ቱም። ግልጽ ነው? ምን መሆን አለባቸው? ከዚህ በታች መሆን አለባቸው። ማግባትም አለማግባትም ከመንግስተ ሰማያት በታች መሆን አለባቸው። የመንግስተ ሰማያት መስፈርቶች አይደሉም፣ መንገዶች ናቸው። ካላገባህ አትጸድቅም አይባልም። ካልመነኮስክ አትጸድቅም አይባልም። ግን መንገዶች ናቸው፣ ወደዚያ የሚያደርሱ ናቸው እንጂ በራሳቸው ግብ አይደሉም። የህይወት ግብ አይደሉም። የመጨረሻ ግቦች አይደሉም። መንገዶች ናቸው። ወዴት የሚያደርሱ በሉ። ስለዚህ እኔ ክርስቲያን የሆንኩት ምን ለመሆን ነው? ይሄንን መመለስ ይፈልጋል። አሁን ወደ ላግባ ልመንኩስ የሚለውን ነገር ከመመለሳችን በፊት እኔ ምንድነው የህይወት የግብ ምንድነው ብሎ መመለስን ይጠይቃል ማለት ነው። እና መዳን የኦርቶዶክሳዊ ህይወት ዋነኛ ግቡ ነው። ታዲያ ግን ይሄ ግቡ ግን በ2 መንገድ ነው የሚጀመረው። 2ቱም የየራሳቸው ስርዓት አላቸው። መነኩሴውም ተገንዞ ነው ስርዓት ተሰርቶለት ነው ወደ ምንኩስና የሚገባው። የሚያገባው በቤተክርስቲያን ስርዓተ ተክሊል ተፈጽሞለት ነው የሚገባው። ስለዚህ 2ቱም ምን አላቸው? መግቢያ አላቸው። ስርዓት ተፈጽሞላቸው ነው የሚገባው። መግቢያ አላቸው። መነኮሴ ማለት ምንድነው? በሉ ሞተ። አገባም ሞተ ነው። አገባ ምንድነው? ለማን ነው የሞተው? መነኮሴ ሞተ። ለማን ነው የሞተው? ለዓለም። ከዛ ለማን ይነሳል? ለክርስቶስ በሉ እንጂ ለማን ይነሳል? ለክርስቲያናዊ ህይወት ይነሳል። በተመሳሳይ አገባም ሞተ ነው። ለምን ይሞታል? ያኛው የቅድሙ ነው። ለዓለም ይሞታል። ከዛ ለማን ይነሳል? ያ የክርስቲያናዊ የሆነ ህይወቱን ትዳር ውስጥ ኤክሰርሳይዝ ለማድረግ ነው እንጂ የሚገባው ሌላ ነገር አይደለም ነው ማለት ነው። ሌላ ነገር አይደለም። ስለዚህ 2ታቸው መንግስት እና አንደኛው መንገድ ጋብቻ የመንግስተ ሰማያት መንገድ መሆኑ ያሳየን ከሐዋርያት 2 ሐዋርያትን ምሳሌያት እናነሳለን። የሐዋርያት አለቃ ማን ነው? ቅዱስ ጴጥሮስ። አግብተዋል አላገባም? አግብተዋል። የመንግስተ ሰማያት ምሳሌ የሆነችው ደብረ ታቦር ላይ ታስታውስ እንደሆነ ማን ነበሩ እዛ ከሐዋርያት? ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ አይደል? ቅዱስ ዮሐንስ ወንጌላዊ አግብተዋል። ቅዱስ ጴጥሮስስ? ስለዚህ መንግስተ ሰማያት ውስጥ ማንና ማን ይገባሉ ማለት ነው? በሌላ አገላለጽ ከብሉይ ኪዳን ደግሞ እንደገና 2 ሰዎች መተው ነበር። ማንና ማን? ኤልያስ አግብተዋል። ሙሴስ? ስለዚህ ከክርስቶስ ጋር ለመሆን ወይ በጋብቻ ነው ወይ ሳያገቡ ነው። ግን 2ቱም ግን ቅዱስ መንገድ ናቸው እንጂ እንዲሁ ዝም ብሎ ማለትና 2ቱም የመንግስተ ሰማያት መንገዶች ናቸው ማለትና አሁን እንዳልኳችሁ በቅዱስ ጴጥሮስ ህይወት እንደተገለጠ ለህይወት ዘመን አንድነት የተነደፈ ዲዛይን የተደረገ
የእግዚአብሔር መንግስት ለመውረስ ዲዛይን የተደረገ ህይወት ሰጪ የሆነ ታላቅ ሚስጥር ነው። ይህ ሚስጥር ምንድነው? በሉ እንጂ ይህ ሚስጥር ታላቅ ነው። በሉ እንጂ ይህ ሚስጥር ታላቅ ነው። ሚስጥር ማለት ምን ማለት ነው? ሚስጥር ማለት በሚታይ አገልግሎት የማይታይ ጸጋ የሚገኝበት አይደለ? የሚገኝ በሚታይ አገልግሎት የማይታይ ጋብቻ ከሚስት ነው የሚጀምረው ወይም ከትዳር አጋር ነው የሚጀምረው። የትዳር አጋርን የምትታይ ናት ወይም የሚታይ ነው። እሱን በማገልገል እሷን በማገልገል ሰርቭ በማድረግ የማይታይ ጸጋ ከክርስቶስ የሚገኝበት ነው እና የምናገባው ጸጋ ለማግኘት እንጂ ሚስት ለማግኘት አይደለም። የገባችሁ ነው? የምናገባው ሚስት ለማግኘት ወይም ባል ለማግኘት ሳይሆን ምን ለማግኘት ነው? በሉ እንጂ ያ ጸጋ ደግሞ ተመልከቱ። ምን ማሰብ ትችላላችሁ? የራሳችሁን ኃጢአት አስቡ ከፈለጋችሁ። አሁን ስልችት ያላችሁ ኃጢአት የደከማችሁ እሱን አስታውሱ። ለምሳሌ እሱ ትዝ ሲላችሁ ትዳር ውስጥ ስንገባ የትዳር አጋርን ሰርቭ በማድረግ በማገልገል የሚሰራ ኃጢአት ነው። አሁን የቅድሙ ቃል እናምጣ። ይህ ሚስጥር ምንድነው? አይገርምም? ይሄን ኃጢአት የሚያስተሰርይ ታላቅ ሚስጥር ነው እንጂ ዝም ብሎ አይደለም። በተመሳሳይ ደግሞ ሁለተኛው የድንግልና መንገድ ደግሞ ወይም የብቸኝነት መንገድ ግን ብቸኝነት እያልኩ ያለሁት ቅዱስ ብቸኝነትን ነው። አደራችሁን ቅዱስ ጋብቻ ክቡር ጋብቻ እንደምንለው ክቡር የሆነ ብቸኝነትን ነው እና በቅዱስ ጳውሎስ ሕይወት ላይ እንደተገለጠ ሙሉ ለሙሉ እግዚአብሔርን ሰርቭ ለማድረግ እና ወይም ደግሞ ለማገልገል እግዚአብሔርን ደስ ለማሰኘት የሚረዳ የቅድስና መንገድ ነው። በአጠቃላይ እነዚህ ሁለቱም ግን ወዴት የሚያደርሱ መንገዶች ናቸው። ቤተክርስቲያን በመርከብ ትመሰላለች። መርከቢቱ ላይ መሳፈር የሚችሉ ግን ሁለት ህጋውያን ተሳፋሪዎች ብቻ ናቸው። በቤተክርስቲያን ቋንቋ ሁለቱም ህጋውያን ተሳፋሪዎች ማን ናቸው? ወይ በክቡር ጋብቻ የሚጓዙ ወይም ደግሞ በክቡር ብቸኝነት የሚጓዙ። ብቸኝነቱ ከፍ ሲል በቆብ ሊገለጥ ይችላል፣ ላይገለጥም ይችላል። የገባችሁ ነው? ብቸኝነቱ በቆብ ሊገለጥ ይችላል፣ ላይገለጥ ይችላል። በቆብ ላይገለጥ ይችላል። ለዚህ ትልቁ ምሳሌ ስምዖን ጫማ ሰፊው ነው። ሊስሮ ነው። በዓለም ላይ የሚኖር ማንም አያውቀው። እመቤታችን ብቻ ነው የምታውቀው፣ ማንም አያውቀው። ታዲያ ግን ጳጳሱ ሊያደርገው የማይችለውን ነገር ተአምር እንግዲህ እሱ ሲያደርግ እንመለከታለን። ተራራ እስከ ማፍለስ ድረስ የሚደርስ ማለት እና የሆነ ሆኖ እነዚህ ሁለቱም መንገዶች የመንግስተ ሰማያት መንገዶች ናቸው። ታዲያ ግን እነዚህ ሁለቱም ግን እንዲሁ ዝም ብለን ልንለያቸው አንችልም። የኔ መንገድ ይሄ ነው ብለን ልንላቸው አንችልም። የምንለይበት የራሱ የሆነ ሂደት አለ ማለት ነው እና የእግዚአብሔርን መንገድ ለመለየት በጣም አስቸጋሪ ሊሆን ይችላል እና ከዚህ አንፃር ብርቱ የሆነ ንግግር ይፈልጋል። ከማን ጋር መነጋገር ይፈልጋል? የእግዚአብሔር መንገድ ነው። የእግዚአብሔር መንገድ ከማን ጋር በመነጋገር ይታወቃል? ከእግዚአብሔር ጋር በመነጋገር ይታወቃል እና ፍጹም መነጋገር ደግሞ ምንድነው የሚገለጸው በቤተክርስቲያን? ጸሎት ይባላል። ጸሎት ምንድናት? መነጋገር ናት። ከማን ጋር መነጋገር? ስለዚህ የሆነ ሰው እስቲ ያስታውሱ። ማንን ማናገር ትፈልጋላችሁ? አለ አይደለ? የሆነ ማናገር የምትፈልጉት ሰው የለ? ነው ዝም ብሎ ትዝ ያላችሁ የምትወዱት ሰው? አሁን እሱን ከቀልባችሁ ነው የምታወሩት ወይስ እንደው ዝም ብሎ አውራ እየሰማው ነው? እንደዛ ይሆናል አይሆንም? ከልባችን ከቀልባችን እንደምናወራ ሁሉ እግዚአብሔርም ከዛ በላይ በምናችን ልናወራ ይገባል። ከቀልባችን በሉ እንጂ ከምን ከቀልባችን ከልባችን ሆነን ቁጭ ብሎ ማውራት ያስፈልጋል ማለት ነውና በዚህ መንገድ ነው ልንለየው ምን ይችላል እና ከዚህ አንፃር የማን ፍላጎት እየተከተልን እንደሆነ የእናንተ ሐሳብ ምንድነው? እሺ ለራሳችሁ መልሱ። ማግባት ወይም ደግሞ ብቻ ቅዱስ ብቸኝነት የእናንተ ፍላጎት አስቀምጡ ውስጥ በልባችሁ። የእግዚአብሔር ፍላጎትስ ነው ቀጥሎ ያለው። ስለዚህ ምን ይሁን? የኛ ፍላጎት ነው መቅደም ያለበት ወይስ የእግዚአብሔር ፍላጎት? የእግዚአብሔር ፍላጎት ይቀድምና ከዛ እኛ በሱ ፍላጎት የኛን ፍላጎት እናስከትላለን። ፈቃደ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ ተብሎ እኮ ይጸለያል። አይጸለይም? እንዲሁ ለዕለት እንጀራ እንኳን እየተጸለየ የዘላለም ሕይወትን ለምትሰጥ ሚስትማ እንዴት አይጸለይም? ሚስትን ያገኘ ምን አገኘ? ምን አገኘ? በሌላ አገላለጽ እኮ ባልን ያገኘች ምን አገኘች ማለት ነው። ስለዚህ ለበረከት አይጸለይም? ይጸለያል። ግን ዝም ብለን ለኮንፊርሜሽን እኔ እንደዚህ ነው የምፈልገው እና ማህተም ምታልኝ አይነት ነገር አይደለም የሚሆነው ማለት ነው።
ጌታ ሆይ ያንተ ሐሳብ ምንድነው ነው የሚሆነው? ያንተ ሐሳብ ምንድነው? እና አንድ የተወደደች ጸሎት አለች ራሱ ያንተ ካልሆነ አርቅልኝ ነው የሚባለው ራሱ ያንተ ካልሆነ ምን አርግልኝ? አርቅልኝ። ብቸኝነቱንም አርቅልኝ፣ ጓደኝነቱን ቢሆን ደግሞ እንደገና ያንተ ሐሳብ እኔ በብቸኝነት ወይም ደግሞ በምንኩስና ከሆነ እምድነው ጓደኝነቱን ማንኛውም ግንኙነትን አርቅልኝ ማለት ነው።